ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች እንደምን አደራችሁ። ሰላም ለእናንተ ይሁን በያላችሁበት ቦታ እንደያላችሁበት የጊዜ ሰዓት አቆጣጠር ማለት ነው። ማለዳ ለሆነላችሁ እንዴት አደራችሁ፣ ምሽት ለሆነው እንዴት አመሻችሁ ብያለሁ። እግዚአብሔር ከእናንተ ጋር ይሁን በያላችሁበት ሰላም ጤና ፍቅር እንድትሆኑ ነው የምመኝላችሁ። የተከበራችሁና የተወደዳችሁ ቤተሰቦች የዕለቱን መረጃዎች አጠናቅሬ ይዤላችሁ ቀርብ ያለሁ። ዛሬ በጣም በርካታ ክስተቶች ተፈጽመዋል። ኢራን በእስራኤል ኒኩለር ጣቢያ ላይ ጥቃት ሰንዝራለች። እንዲሁም ደግሞ የአሜሪካው ፕሬዝዳንት አስፈሪውና አስደንጋጩን ውሳኔ መወሰናቸው ተሰምቷል። የእንግሊዝ መንግስት ሰርጎ ሀጅ መርከቦቹን ወደ አረቢያ ባህረ ሰላጤ አስጠግቷል። እንግሊዝ ምን ልታደርግ ነው የሚለውን መረጃ ወደ እናንተ አደርሳለሁ። የሚሳኤል ጥቃት በተፈጸመበት የአላቅሳ መስጊድ አጠገብ የአላቅሳ መስጊድ ለትንሽ መትረፉ ነው የተነገረው። ይህ በእንዲህ እንዳለ ዛሬ ከ200 በላይ የሚሆኑ እስራኤላውያን መቁሰላቸው ነው የተነገረው። ኢራን በአሁኑ ሰዓት በከፍተኛ ሁኔታ እየተደበደበች ትገኛለች። ድብደባው እየተፈጸመ የሚገኘው የእስራኤል የአየር ኃይል አዛዥ በጠላት ላይ የሚደረገው ድብደባ ተጠናክሮ እንዲቀጥል ትዕዛዝ ከሰጡ በኋላ ነው። ይህንንና ሌሎቹንም መረጃዎችን አንድ ባንድ አስደምጣችኋለሁ። ይህንን ቪዲዮ ላይክ በማድረግ እንድትጀምሩ እንዲሁም ደግሞ መረጃዎችን ስለቅ ፈጥነው ለእናንተ እንዲደርሷችሁ የደወል መለከቷን በመጫን ቤተሰብ እንድትሆኑ ሰብስክራይብ በማድረግም ልክ እንደተለመደ ሁሉ አሁንም አጠናክራችሁ እሱን እንድትቀጥሉ በአክብሮት እጠይቃለሁ። የተከበራችሁና የተወደዳችሁ የቻናሌ ተከታታዮች በመጀመሪያ የመጀመሪያውን መረጃ ወደ እናንተ የማደርስ ይሆናልኝ። ኢራን ወደ ዲሞና በርካታ ሚሳኤሎችን ማስወንጨፏ ተሰምቷል። በዛሬው ዕለት የኢራን ሚሳኤሎች የእስራኤልን ክልል ጥሰው በመግባት በዲሞና አንድ አካባቢ በተፈጸመ ጥቃት በደረሰው የፍንጥርጣሪ ወይም ደግሞ ኢራን በአሁኑ ሰዓት እየተኮሰች የሚገኘው የክላስተር ቦምብ ነው። እንደሚታወቀው ክላስተር በዓለም አቀፍ ሕግ መሰረት በጦርነት ሕግ መሰረት የተከለከለ መሳሪያ ሲሆን ኢራን እየተጠቀመች ትገኛለች እና ሚሳኤሉ ተመቶ በሚወድቅበት ሰዓት ፍንጥርጣሪዎች በርካታ ሰዎችን ሲያቆስሉ ሰንብተዋልኝ። በተለይ እስራኤል ላይ ነው ይሄንን የምትተኩሰው ኢራን። ይህንም ተከትሎ በዛሬው ዕለት በአራድ ከተማ ቢያንስ ከ100 በላይ ሰዎች መቁሰላቸውንና 10 ሰዎች በጽኑ የቆሰሉ መሆናቸውን ይሄ ማለት ደግሞ ለሕይወታቸው አስጊ በሆነ ደረጃ ላይ እንደሚገኙ እስራኤል ማምሻውን አስታውቃለች። የተከበራችሁና የተወደዳችሁ የቻናል ተከታታዮች ይህንን መረጃ በጣም አስደንጋጭ የሚያደርገው እንደሚታወቀው እስራኤል በዲሞና በተባለው በኔጌቭ በረሃ ከ1958 ዓመተ ምህረት ጀምሮ እነሆ ላለፉት በርካታ ዓመታት የኒኩለር ማብላያ ጣቢያ አላትኝ። ይህም ደግሞ በርካታ የዓለም ሀገራት እስራኤል የኒኩለር መሳሪያ አላት የሚሉት ከዚህ ተነስተው ነው። ይህንን አክቲቭ የሆነን የኒኩለር ጣቢያ መምታት ማለት ኢራን ለራሷ የመጥፊያ ጊዜዋን እያፋጠነች ነውና ምናልባትም ይሄ የሶስተኛው ዓለም ጦርነት ዋዜማ መሆኑንና ኢራን በመጥፋት ዋዜማ ላይ እንደምትገኝ የሚያሳይ ነው። ምናልባት ጉዳት ቢያደርስና ያ ቢፈነዳ በጣም በርካታ የሆኑ ሰዎችን ፍልስጤሞችን ጨምሮ ዮርዳኖስ ሰዎችና ሌሎቹንም ሁሉ አረቦችን ይዞ የሚያልቅ ነገር ነውና ይሄ በተፈጸመ ጊዜ የኢራን ፍጻሜ ይሆናል ማለት ነው። እንዲሁ ዝም ብሎ በቀላል የሚታይ ነገር አይደለምና ዛሬ እንዳልኩት ኢራን ባስወነጨፈችው ሚሳኤል በርካታ እስራኤላውያን ቆስለዋልኝ። ቢያንስ ቁጥራቸው ወደ 200 የተጠጋ ነው። በአራድ የሚገኘው አንድ ህንፃ ላይ ከፍተኛ የሆነ ሃይራይዝ ታወር ነው። እሱ በቀጥታ በሚሳኤል በመመታቱ በርካታ ከ100 በላይ ሰዎች መቆሰላቸው ነው የተነገረውና ይሄ በደቡብ እስራኤል የሚገኝ በኔጌቭ በረሃ የሚገኝ አንድ ቦታ ላይ ነው አራድ የሚባለው። ስለዚህ እንግዲህ በዚህ እንዲህ አይነት ጥቃት ተፈጽሟል ማለት ነው። ይህንም ተከትሎ የእስራኤል መከላከያ ሚኒስትርና የእስራኤል አየር ኃይል ዋና አዛዥ የሆኑት ኢያል ዛሚር በጠላት ላይ
የሚደረገው ድብደባ ተጠናክሮ እንዲቀጥል ትዕዛዝ ሰጥተዋልኝ። ይህንም ተከትሎ በአሁኑ ሰዓት በኢራን በርካታ ከተሞች ላይ የእስራኤል አየር ኃይል የእሳት ነደድ እያወረደ እንደሚገኝና በተለይ የመንግስት ተቋማት በሆኑት ላይ በተለይ ደግሞ ወታደራዊ ይዞታዎች ላይ የተነጣጠረ ከፍተኛ የሆነ ድብደባ እያደረገ ይገኛል። የእስራኤል አየር ኃይል ማለት ነው። ቴህራን ውስጥ ከደቂቃዎች በፊት ልክ ይሄን ዜና እያጠናቀርኩ ባለውበት ወቅት በርካታ የእስራኤል አየር ኃይሎች ጀቶች የኢራንን አየር ክልል እንደፈለጉ ነው የሚመላለሱበት ጥሰው በመግባት ቴህራን በተባለው በዋና ከተማውና በሌሎችም አካባቢ በናታንዝና በሌሎችም ቦታዎች ከፍተኛ የሆነ ድብደባም እየተፈጸመ ያለ። እንግዲህ ይህንም ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እጅግ በጣም አስፈሪ የሆነ ውሳኔ መወሰናቸው ነው የተነገረው። ይህንም ተከትሎ ኢራን ዛቻ ሰጥታለች። ለመሆኑ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምንድን ነው አስፈሪውን ውሳኔ የወሰኑት የሚለውን ይህን መረጃ ወደ እናንተ ላድርስ። የአሜሪካ መንግስት እንደሚታወቀው ከዚህ በፊት ጦርነቱ ከተጀመረ በኋላ ኢራን የሆርሙዝ ሰርጥን አካባቢ ዘግታ የዓለምን ኢኮኖሚ ሊያናጋ የሚችልና በተለይ 20% የሚሆነው የዓለም ያልተጣራ ነዳጅ የሚተላለፍበትን አካባቢ ዘግታ እንደምትገኝ ይታወቃል። በእርግጥ የኢራን ባህር ኃይል መሽመድመዱንና አሁን ወደ 120 ነው ወደ 130 አካባቢ የሚደርሱ የኢራን ባህር የጦር መርከቦች ባህር ላይ እንደሰጠሙ ነው አሜሪካ እየተናገረች ያለችው። ነገር ግን በጣም ጠባብ በሆነውና የዓለም በጣም ወሳኝ የሆነው የንግድ ክፍል የሚተላለፍበት የሲቪሊያን መርከቦች የሚተላለፉበትን ቦታ ኢራን ዘግታ ትገኛለች። ይህንም ተከትሎ ፕሬዝዳንት ዶናልድ ትራምፕ ዛሬ ማምሻውን በሰጡት አስፈሪ ውሳኔ ኢራን ይሄንን ተግባራዊ በ48 ሰዓት ውስጥ ተግባራዊ የማታደርግ ከሆነ የኢራንን በአጠቃላይ የኤሌክትሪክ ጣቢያዎቿን አወድማለሁ ብለዋል። ያ ማለት ደግሞ በጣም ከፍተኛ የሆነ ውሳኔ ነው። ይህንም ተከትሎ ኢራን በእንደዚህ አይነት ሁኔታ ከተደበደብኩ በመካከለኛው ምስራቅ የሚገኙትን የአረብ ሀገራትን የነዳጅ ማጣሪያና የነዳጅ ጣቢያዎችን በአጠቃላይ አወድማለሁ ስትል ምላሽ ሰጥታለች። የአሜሪካው ፕሬዝዳንት እንዳስታወቁት ከሆነ ኢራን በ48 ሰዓት ውስጥ የስትሪት ኦፍ ሆርሙዝን ወይም ደግሞ የሆርሙዝን ሰርጥ መክፈት ይኖርባታል ሲሉ ቀጭንና አስፈሪ ትዕዛዝ ሰጥተዋልኝ። እንግዲህ ይሄ ጊዜ የሚፈታው ጉዳይ ነው። ምናልባትም ዛሬ ተኝቼ በምነሳበት ሰዓት አዳዲስ ነገሮች ሊፈጠሩ ይችላሉ። ነገር ግን ይሄ የ48 ሰዓት ጊዜ የተቀመጠለት ሲሆን 3 ሰዓቱ ኦልሬዲ አልፏል ማለት ነው። 45 ሰዓት ይቀራታል ኢራን ይህን ጉዳይ አዳምጣ የሆርሙዝን ሰርጥ ትከፍታለች ወይንስ ዛቻዋን በተግባር ለማሳየት የነ ዩናይትድ አረብ ኤምሬትን የነ ካታርን የሌሎችንም አረብ የነ ሳውዲ አረቢያን የነዳጅ ማጣሪያና እንዲሁም ደግሞ የነዳጅ ክምችቶቻቸውን ትመታለች የሚለውን እንግዲህ አብረን የምናየው ጉዳይ ነው የሚሆነው። የተከበራችሁና የተወደዳችሁ የቻናሌ ተከታታዮች ይህ በእንዲህ እንዳለም የዩናይትድ ኪንግደም መንግስት ወይም ደግሞ የእንግሊዝ መንግስት ኒኩለር ፓወር የሆኑትንና ሰርጎሃጅ መርከቦችን በአረቢያን ሲ ወይም ደግሞ በአረቢያ ባህረ ሰላጤ አስፍሮ ይገኛል። እነዚህ ሰርጎሃጅ መርከቦች ቶም ሃውክ የተባለውን የአሜሪካን ዘመናዊና ማንም ሊያቆመው የማይችለውን ከመሬት ከፍታ በጫማዎች የሚበርና ተራሮች ጋር ሲደርስ ከፍ እያለ መሬት ላይ ሲደርስ ደግሞ በጣም በሰው ቁመት ልክ እየተምዘገዘገ ሄዶ የጠላትን ኢላማዎችን የሚያነፍረውን ቶም ሃውክ ሚሳይል የታጠቁ ናቸው። እንግዲህ እንግሊዝ መንግስት ቀስ በቀስ ወደ ጦርነቱ እየገባ ይመስላል። ከዚህ በፊትም ዘግቤላችሁ ነበረ። እንግሊዝ በዚህ ጦርነት ላይ መሳተፍ ከነበረባቸው ሀገራት መካከል አንዷ ናት። አሁን የዓለማችን ሕዝብ ግማሹ የማይረዳው ነገር ቢኖር ይሄ ጦርነት በኢራንና በእስራኤል ወይም በአሜሪካ ብቻ አይደለም። እነዚህ ሀገራት እየተዋጓሉ ለኢትዮጵያ ጭምር ነው። ኢትዮጵያ ኒኩለር የታጠቀች በጣም ጽንፈኛ ራዲካል የሆነች የሺዓ ሀገር ኢራን ማለት ኢትዮጵያ የክርስትና
እምነት ተከታይ ናት ብለው ስለሚያስቡ በኢትዮጵያ ላይ ራሱ ጥቃት ልትፈጽም ትችላለች። የራሷን ማለት ነው ወገኖቿን እስላም የሆኑ ወገኖቿን ሙስሊም ወገኖቿን ራርታ ያልተወች ሀገር ሌሎቹን ልተው አትችልም። ስለዚህ እስራኤል እና አሜሪካ እየተዋጓሉ ለዓለም ህዝብ ነው። ዓለምን ከጥፋት የሚታደግ ድርጊት ነው እስራኤልና አሜሪካ እየፈጸሙ ያሉት እና ብዙ ያልተረዱ ኢትዮጵያን በዚህ ጉዳይ ላይ የሆነ አስተያየት ሲሰጡ ሳይ በጣም የሚያስገርም አንዳንድ ጊዜ እነዚህ ሰዎች በትክክል ያስባሉ ወይ ብሎ ጥያቄ እንድናነሳ የሚያደርግ ነውና እንግዲህ እንግሊዝ ከቀናት በፊት ጦርነቱን አልቀላቀልም ካለች በኋላ የአሜሪካ መንግስት ላቀረበላት ጥያቄ ምላሽ ሳሰጥ በመቆይቷ ዶናልድ ትራምፕን ማበሳጨቷና ከዛም አልፎ የአሜሪካ መንግስት ከፍተኛ የሆነ ጥርጣሬ በአጋር ሀገራት ላይ እንዲያድርበት የተደረገበት ሁኔታ ነው ያለ። ነገር ግን አሁን እንግሊዝ የአየር ማረፊያዎቿን ለአሜሪካ ቦምብ ጣይ አውሮፕላኖች ክፍት ማድረጓንና የአሜሪካ መንግስት ያለ ገደብ በኢራን የሚሳኤል ማስወንጨፊያዎች ላይ ድብደባ እንዲፈጽም እንደተፈቀደለትና አውሮፕላኖችም ኦሬዲ በዛ ድብደባ እየፈጸሙ እንደሆነ ይነገራል። እንግዲህ ትናንት የምታስታውሱት ነው ኢራን ለመጀመሪያ ጊዜ በጣም ርቀት መቺ የሆኑ ሚሳኤሎችን ወደ ዲያጎ ጋርሲያ ወደ ተባለው ማዕከላዊ ህንድ ውቅያኖስ ውስጥ ሰፍሮ ወደሚገኘው የአሜሪካና የእንግሊዝ የጋራ ሚሊተሪ ቤዝ ወደ ሆነው ሚሳኤል ማስወንጨፏንና ሚሳኤሎቹ ምንም እንኳን ዓላማቸውን ባይመቱና ኢላማቸውን ባይመቱም ነገር ግን ኢራን አቅም ምዕራባውያንን ሳስደነግጥና ሳስገርም አልቀረም። ይህ በእንዲህ እንዳለ ኢራን ወደ ኢየሩሳሌም ትናንት ሚሳኤሎችን ባስወነጨፈችበት ጊዜ የአላቅሳ መስጊድን ለትንሽ እንደሳተችውና ፍንጥርጣሪውን በአካባቢው በጣም በመቶዎች በሚቆጠሩ ጫማ አቅራቢያ እንደወደቀ ነው እየተነገረ ያለ። እንግዲህ ተመቶ ቢሆን ምን ሊሆን እንደሚችል ማሰብ ይቻላል። እንግዲህ ሳውዲ አረቢያ ነች ሌላዋ ያለችኝ ዜና። ሳውዲ አረቢያ በአገሯ የሚገኙ የኢራን አፓቼ ወታደራዊ አታቾችን አገራቸውን ጥለው እንዲወጡ ትእዛዝ ሰጥታለች። 4 ዲፕሎማቶችም አብረው አገሪቱን ጥለው እንዲወጡ ነው ዛሬ ሳውዲ አረቢያ ትእዛዝ የሰጠችው ማለት ነው። ውሳኔ የመጣው የተከበራችሁና የተወደዳችሁ የቻናሌ ተከታታዮች በተደጋጋሚ ሳውዲ አረቢያ ጥቃት እየተፈጸመባት እንደሚገኝና በዛሬው ዕለት ደግሞ በርካታ ሚሳኤሎች ወደ ሪያድና ወደ ሌሎችም የሀገሪቱ ክፍል ስለተወነጨፉባት ለዚህ ጥቃት እንግዲህ ምላሽ ይመስላልኝ የሳውዲ መንግስት የኢራን ወታደራዊ አታቾችና እንዲሁም 4 ዲፕሎማቶች በ24 ሰዓት ውስጥ አገሪቱን ግዛት ለቀው እንዲወጡ ትእዛዝ መስጠታቸው ነው የተሰማው። ይሄ ማለት እንግዲህ ነገር ሁሉ እየተጧጧፈ መምጣቱንና በአሁኑ ሰዓት በርካታ የሆኑ ችግሮች እየተከሰቱ እንደሆነ ነው የሚነገረው። የዓለም ኢኮኖሚ ይወድቃል፣ ኢንፍሌሽን ሀገሪቱን በከፍተኛ ሁኔታ ይጎዳል እየተባለ ይነገራል። በተጨማሪም ደግሞ የነዳጅ ዋጋ እስከ $200 ድረስ በበርሚል ሊያሻቅብ ይችላል እየተባለ ነው የሚነገር ያለ። ኦልሬዲ የዋጋ ጭማሪው በርካታ ሀገሮችን ፈተና ውስጥ መክተቱና ጭራሽም ነዳጅ ሊጠፋ እንደሚችል ደግሞ የሚወጡ ዜናዎች እያየን ያለነ። ስለዚህ ክቡራትና ክቡራን አድማጮቼ እስካሁን ድረስ አብራችሁኝ ስለቆያችሁ እጅግ አድርጌ ነው ማመሰግናችሁ። በእውነት ለምታደርጉልኝ ድጋፍ በየዕለቱ በየጊዜው ለምትሰጡኝ ገንቢ አስተያየትና ታማኝ ቤተሰብ ስለምትሆኑኝ በጣም አድርጌ ነው ማመሰግናችሁ። እውነተኛና ሐቀኛ የሆነ መረጃ ወደ እናንተ ምንጊዜም ማድረሴን እቀጥላለሁ። ምንም እንኳን ጽዮናዊቷን ሀገር ኢየሩሳሌምን በጣም የምወዳትና በጣም የምሳሳላት ሀገር እጅግ ምጸልይላት አብዝቼም ጸልይላት ሀገር ብትሆንም ነገር ግን ያለውን እውነተኛውን ሐቁን መረጃ ለእናንተ ምንም ነገር ሳላዛባ በትክክል ግዴታዬን በመወጣት መረጃ ወደ እናንተ ማድረሴን እቀጥላለሁ። ቤተሰብ ሆናችሁ ለበርካታ ዓመታት የቆያችሁ መታውቁኝ ማውቃችሁ እንግዲህ በጣም ነው ማመሰግነው። እንዲሁም ደግሞ በመላው እስራኤል ያላችሁ ወገኖቼ፣ በእስራኤል ሀገር ያላችሁ እህት ወንድሞች፣ ቤተሰቦች በአጠቃላይ እግዚአብሔር ከእናንተ ጋር ይሁን። እንግዲህ የእስራኤል አምላክ ጠላቶቻችሁ